ዛሬ በጣም ካልጋዬ ለመነሳት ደብሮኝ ነበር። አንዳንድ ጊዜ አለ አይደለ የሆነ በቃ የሆነ ስትነሱ የሆነ ዲፕሬሲንግ የሆነ ስሜት የሚሰማችሁ ከአልጋችሁ ለመውረድ ምናምን የሚያቅታችሁ ቀን ውስጣችሁ በቃ ምን እንደሆነ በማታውቁት ነገር በቃ የሆነ ዛል ብላችሁ ታገኙታላችሁ። እና አልጋዬ ላይ እንደዚህ በቃ ነቅቼ ጣራ ጣራ እያየሁ በቃ በጣም መነሳት ደብሮኝ ውስጤ በቃ ዲፕረስድ ሆኖብኝ ነበር። በቃ ለምን ራሱ ልነሳ ተነስቼ ምንድን ነው የማደርገው ምናምን ብዬ ዛሬ በቃ እንደዚህ ቀን ሙሉ እያዘንኩ ነው ሙለው ወይ እንደተደበርኩ ነው ሙለው ብዬ እንደምንም ብቻ ተነሳውና ቁጭ ብዬ መጸለይ ደብሮኝ ነበር፣ ቃል ማንበብ ደብሮኝ ነበርና ሁሉንም ስኪፕ ማድረግ ፈለኩኝ። ግን ደግሞ ለራሴ ለምንድን ነው ስኪፕ የምታደርጊው? ሲሚ ጸሎት ስኪፕ አድርገሽ ቃል ስኪፕ አድርገሽ ምን ታደርጊያለሽ? ምን ትሰሪያለሽ? በእግዚአብሔር ፊት ብትቀመጭ አይሻልሽም ብዬ ደግሞ ለራሴን እንደገና ራሴን ተቆጥቼ ራሴን ሰብቄ ምንም ባትናገሪ ቃል ባታነቢ ራሱ ዝም ብለሽ ቁጭ በይ። በእግዚአብሔር ፊት መቅረብ ብቻ በፊቱ የሚገኝ ብዙ ነገር አለ። ስለዚህ ደብሮሻል፣ ተቀመጪ። ድብርትን የሚያስወግድ መንፈስ ይለቀቅብሻል፣ ተቀመጪ። ሴቢ አዝነሻል፣ ኢንከሬጅ የሚያደርግ ቃል ይለቀቅልሻል፣ ተቀመጪ። ብቻ ራሴን ሰብኬ ራሴን አበረታትቼ እንደምን ብዬ ተነሳውና ቡናዬን አፍልቼ ቡናዬን ስብ እየጠጣው ቁጭ አልኩኝና ባይብል ገልጾ ማንበብ ፈለኩኝና የባይብል አፕ አለኝና አፕ ላይ ሁልጊዜ የዕለቱ ቃል አለና the verse of the day የሚል አለና እሱን ለማንበብ አይፓዴን ከፈትኩና ሳየው የዕለቱ ቃል እንደዚህ ነው የሚለው። መዝሙረ ዳዊት ምዕራፍ 42 ቁጥር 11 እንደዚህ የሚል ቃል አገኘው። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ ይላል። በቃ ዴቪድ እና እኔ ዛሬ አንድ ነው ፊል እያደረግን ያለ ነው አልኩኝ። በቃ ከራሴ ጋር በጣም እየተሰማኝ ከነበረው ጋር የሚሄድ ቃል ነበርና በቃ ዳዊት እኔም አይ ፊል ዩ ዛሬ እኔም እንደዚህ ነው በቃ ነፍሴ እንደዚህ እያዘነችብኝ ነው በውስጤ ያልኩኝና እኔም እዚህ ጋር ዳዊት ራሱን ነው እየሰበከ ያለው፣ ወደ ራሱን እያጽናና ያለው። ለምንድን ነው ነፍሴ የምታውቂኝ? ምን ሆነሻል? ምን ነው እና አታውቂኝ፣ በአምላክሽ ታመኚ፣ ተስፋ አድርጊ እያለ ራሱን ሲያበረታታ፣ ዳዊት በጣም ጎበዝ ነው ራሱን በማበረታታት። እኔ ያ ስፒሪት ያለኝ ይመስለኛል እና በጣም ብዙ ጊዜ ራሴን ገጽቼ ራሴን ሰብኬ ራሴን የምመልስባቸው ብዙ ነገሮች አሉና ጥቅሱ ራሱ እየተሰማኝ ከነበረው ስሜት ጋር ራሱ መገጣጠቡ ጌታ ወይ ታውቃለህ እያልኩኝ ማለት ነው። እና ዝም ብዬ ቁጭ ብዬ ብቻ በቃሉ ላይ ሜዲቴት ማድረግ ጀመርኩኝ። ዝም ብዬ በቃ ቡናዬን እየጠጣው በቃ ራሴን በእግዚአብሔር ፊት ቁጭ አረኩኝ እና በቃ በውስጤ ያለው ነገር ምንም ቃል እንግዲህ አልተናገርኩ። በቃ ማለት ምንም እያልኩ አይደለም፣ ጸጥ ብዬ ነው የተቀመጥኩት። ውስጤ በቃ የሆነ መዝሙር አለ በእንግሊዘኛ ምንድን ነው የሚለው? በፊት መለወጥ አለ፣ በፊት ብርታት አለ፣ በፊት ጸጋ አለ፣ በፊት ደስታ አለ፣ በፊት ደስታ አለ። there is transformation in your presence, there is peace in your presence, there is joy in your presence የሚል የሆነ የእንግሊዘኛ መዝሙር አለና እሱ መጣብኝ። በቃ በፊት ነኝ አልኩት። ያንን መዝሙር እያሰብኩ ማለት በፊቱ የሆነ የሚገኝ ነገር አለ። እናንተ ግዴታ መናገር የለባችሁም፣ ቃል ማውጣት የለባችሁም እኮ ቁጭ ብላችሁ ራሱ መንፈስ ቅዱስ ሚኒስትር ያደርጋችኋል። ራሱ እግዚአብሔር ኢንከሬጅ ያደርጋችኋል። ራሱ በልባችሁ ውስጥ የሚለቀው ነገር አለ። ራሱ ያድሰዋል ውስጣችሁን ማለት ነው። እውነት ለመላችሁ እና በቃ እንደዚህ እንደተቀመጥኩኝ ብቻ ውስጤ በቃ እየተቀየረ ፈካ እያልኩኝ መጣውና ብድግ ብዬ ራሴን ስራ ስሰራ አገኘሁት።
በቃ ሳጸዳ ቤቱን ልገለባብጠው ብድግ ብዬ ማለት ነው። ታጥቦ የተቀመጠ ላውንደሪ ነበር። በቃ ፎልድ ማድረግ በጣም በቃ ሰንፌ የተቀመጠ ብድግ ብዬ አልጌን አነጣጠፍኩኝ። ቫኪዩም አረኩ ቤቴን። ያን የታጠበውን ላውንደሪ ጥፍጥፍ አድርጌ ያስቀመጥኩኝ። ከዛ ልብሴን ቀያየርኩና ወጣውና ደግሞ መኪናዬን ልጠባልኩኝ። መኪናዬን ይዤ መኪና ማጠቢያ ይዤ መኪናዬን አጠብኩኝ። እንደዚህ የሚገባል አይደለ? እንደዚህ ውሃ ውስጥ ገብታችሁ የሚያጥበው አንዳንድ ጊዜ እንደሱ ብቻ ነው ማጥበው። አሁን ዛሬ ግን እንደዛ ገብቼ እንደገና ውስጡን ወልብዬ ቫኪዩም አድርጌ ምናምን እስቲ ደግሞ ባንክ ልሂድ አልኩኝ። ባንክ ሄጄ ከዛ መጣሁና ደግሞ ሻወር ወሳስጄ ፀጉሬን ታጥቤ ምን በቃ ማረገው ጠፋኝ እኮ እውነት ነው የምላችሁ። ማረገው ጠፋኝ። ከየት እንደመጣ አላውቅም። ኢነርጂው ከየት እንደመጣ አላውቀውም። ብቻ እውነት በቃ አሰብኩኝ ሌላ ምን ላድርግ፣ ምን ልስራ ዛሬ። እውነት ነው የምለው ጠዋት በነበረኝ ኢነርጂ ዛሬ ቀኑ ሙሉ ዲፕረስቶኝ ነው ሙሉ ነበር ያሰብኩት። ከዛ እኔ አንዳንድ ጊዜ እውነት ነው የምላችሁ ጌታ ይችላል። እሱ ምን እንደሚያደርግ አላውቅም። እኔ ውስጣችሁን የቱን እንደሚነካው አላውቅም፣ ምን እንደሚያደርገው አላውቅም። ብቻ ተነስቼ አልኩኝ ምን ይዋጣኝ በቃ አልኳችሁ እንትን አልኩኝ። እውነት ነው የምላችሁ አሁን ወደ ምሽቱ 5:13 ፒኤም ነው እንግዲህ። በጣም ፕሮዳክቲቭ የሆነ ዴይ ነበረኝ። በጣም ፕሮዳክቲቭ። ይህን ቪዲዮ ራሱ መስራቴ በጣም ነው የሚደንቀኝ። እውነት ነው የምላችሁ በጣም ይሄ ጉልበት አግኝቼ ሞቲቬሽን አግኝቼ ይህን ቪዲዮ ራሱ መቅረጼ ሚራክል ነው። በቃ ቀኑ ሙሉ ሳላስበው በጣም ፕሮዳክቲቭ የሆነ ቀን አሳለፍኩኝ። እኔ አላቅም ጌታ በቃ ምንን እንደነካው። እውነት ነው በእውነት ነው የምላችሁ በፊቱ እኔ አሁን ምንም አልተናገርኩም እኮ በፊቱ ገብቼ አግዘኝ እርዳኝም አላልኩትም። ደክም ያለው እንዲያርግልኝም አላልኩትም። በቃ መጸለይ ራሱ ደብሮኝ ነበር። ቃል ማንበብ ደብሮኝ በቃ ኮፌን ይዤ ቁጭ ነው ያልኩት በፊቱ። በቃ ሌላ ነገር የለም። ቁጭ ስትሉ ራሱ በቃ ያገለግላቸዋል። መንፈስ ቅዱስ ራሱ ያገለግላቸዋል። ከዛ ተነስታችሁ አታውቁትም ምን እንደምትሰሩ። አገር ልገልብጥ ራሱ ልትሉ ትችላላችሁ። ጣራ ላይ ውጪ ጣራውን ልቀይር፣ ጣራውን ልጠብ ልትሉ ትችላላችሁ። 1 ዓመት ከዛ በላይ የረሳችሁትን ጓደኛችሁ እስቲ 1 ዓመት ሆኛል እኮ ካገኛት ደውዬ ቼክ ላድርጋት ምናምን ነው ትላላችሁ። የማታረጉት ነገር የለም። በቃ መንፈስ ቅዱስ ሲነካችሁ እና ምንድን ነው የተማርኩት? ምንድን ነው አንዳንዴ በጣም ሲደክመን ቀላል ነው ምንም ነገር አለማድረግ፣ የሆነ ጌታን ራሱ አለማግኘት አለማንበብ ቀላል ነው። ግን ሲደክመን ነው እንደው በጣም ሲደክመን በቃ ዛሬ ደክሞኝ ነው ዛሬ አልችልም ስትሉ ነው ያንን ድካማችሁን ይዛችሁ በጌታ ፊት ቁጭ በሉ። እሱ ያውቃል ምናችሁን እንደሚነካና ምን እንደሚያደርግ ያውቃል እሱ። እናንተ ብቻ እራሳችሁን ይዛችሁ ነው እና በጌታ ፊት ተቀመጡ። ጌታ ወይ ይችላል፣ እውነት ለምላችሁ ይችላል። እና በጣም የሚገርም ደስ የሚል ቀን ነው ያሳለፍኩት እና ይህንን ሼር ላድርጋችሁ ብዬ ነው። ተባረኩልኝ። መልካም ቀን። ቻው